የኔት ከንፈርሽ የደማ ምን ሆኖሽ ነው? አወይ ውርጩ ነው የጋጥሽ ነገር አለ? አወይ ጓደኛዬ እኔን ማስክ ልበሽበት አለያም በስካርፕ ነገር ሸፈን አድርጊው። አይዞሽ ይሻልሻል፣ እኔም እጸልልሻለሁ ስላት ፓ አንቺም ብሎ ጸሎተኛ ለራስሽ ጸልይለት፣ እኔ አልታመምኩም። ዛሬስ ከቤት የብጠፊልኝ ፈቃዴ ነው። ኧረ እንደው ከአንቺ ጋር እስከ መቼ እኖራለሁ? በዚህ እድሜሽ ያውም ዩኒቨርሲቲ 4 ዓመት አስቆጥረሽ የጃፕስቲክ መልክ መለየት ያልቻልሽ የሴቶችን አንቱ የተባለው ውበት ሰጭ ኮስሞ ያላወቅሽ ባላገር ተብዬ እርፍ። ውዴ ከኔ በላይ ላንቺ የከፋብሽን ነገር አስተውሎ የሚያስተካክልሽ ጓደኛም ሆነ ዘመድ ያለ አይመስለኝም። ይልቁንስ እንደሱ የበርበሬ አቁማዳ የላሰች አይጥ መስለሽ ለሰው አምሬ ታያለው ስትይ መቼስ ጓደኛ ነኝና እኔ ስላንቺ አፍሬ ሞትኩኝ። አረ እግዚኦ ስንቱን ቀን አንቺ አማረብኝ ባልሽ ቁጥር እኔ ዘወትር አንገቴን ደፍቼ አይ ጌታዬ ምን በደልኩ እሷን የጣልክብኝ እያልኩ ሳማር ዝም በይ የሰው ቄስ ቅናቱ ነው አተሽ እውነት ሕግ አክባሪ ብትሆኝማ እንዴት ወጣ ጅራት ውን የምትል እሷን ጉልበትሽ ላይ የቀረሽ ቀሚስ ባለበሽ ነበር አለችኛ። ጉንብስ ብል እውነትም የለበስኩት ቀሚስ ነፋሱ ዞር ሲል ማንም ሳይነካው እንደተሳቀቀ እንግዳ ውልቅ ብዬ ካልሄድኩ ብሎ እየተገለገለ ነው። ታዚያ በኋላ እንደ መደንገጥ ብዬ አይዞሽ የኔ መንታ ምላስ ጓደኛዬ ብዙም አላስጠላብሽም፣ ትንሽ ብቻ ነው የከፋብሽ፣ አይደብርም በማለት ምላሴን እያወጣው አፌን ማሾል ስጀምር እሳይ ገድሎ የሚያድን ዘይቤ ተጠቀምሽብኝ ብላ መታቀፍ አርጋ ስትስመኝ አረ ቆይ እስቲ ልጠይቅሽ። ምን አንድ 69 ቁጥር ጫማ የምትለብስ ሴት ጫማ ቤት ሄዳ አባት ለኔ የሚሆን ጫማ አምጣ ስትለው ጫማ ነጋዴው እግርሽ ትልቅ ነው ከሚላትና ጫማዎቿ ጠባብ ስለሆኑ ልክ አይሆኑሽም ወደ ሌሎች ጫማ ቤቶች ተዛወሪ ከሚላት የቱ ይሻላታል? ይሄማ የእግሯን ሞፈርነት ሲነግራት ሞራሏ ስለሚጎዳ በዛ ላይ የወንድ ጓደኛው አብሯት ቢኖር ንቋት ይለያታል ብሎ በማሰብ እናት ወደ ቀጣዮቹ ሱቆች ጎራ በይ ቢላት መልካም ነው። ይሄ ከገባሽማ እኔንም ነጋዴውን አርገሽ ቁጠሪኝ። ውስጥሽ እንዳይጎዳ ብዬ ነው አልደበረብሽም ያልኩሽ እንጂማ መቼም ከውሻ ወርቅ ቢያርም እንዲሉ እኔ ያስችለኝ ነግሬሽ ልረፍ። እንዲያው ሙችልሻለሁ የወተት ዕቃ ውስጥ ገብታ ስትንቦራጨቅ ዋለችን ድመት አለያም እንክርዳድና ብቅ የተቀላቀለበት ስጦ የቃመች ዝንጀሮ ነው የመሰልሽው። ይህን ቃለ ምልልስ ካደረግን በኋላ ለሆዴ ጀርባይን ሰጥቻት ብቻዬን ማውራት ጀመርኩ። ሁለታችን የቱንም ያህል ምግባረ ጎደሎች ብንሆንም አንዳችን ለአንዳችን መስተዋት እንደሆን በውስጤ ማንሰላሰል ጀመርኩ። ደግሜ ወደ ሆዴ ፊቴን ዞር አድርጌ እንዲህ በጣም ተዋደን እያለን እርስ በርሳችን መነጽር ለመሆን ብንሞክርም እኮ እንደ መቀራረባችን አንቺ አባቴን ስም አታውቂ እኔም ያንቺን እንደዛው። አረ ግን አባትሽ ማን ይባላሉ መሸብሽዬ? እንዴ እኔ የምታውቂ ነበር የሚመስለኝ። መሸብሽ በከንቱ ነው የምባለው። አረ ይገርማል አንቺ ሲገጥም ለካ ስምን መላክ ያወጣዋል የሚባለው የሰዎች ስም ከግብራቸው ጋር ሲጣጣም ነው። በየኔውንም ልንገርሻ። እንዴታ ንገሪኛ። ሆዲ አይኔን እያየች አታፍጭብኝቱ። የኔ ስም እንዳንቺ ምንም ሳይሰራ መንገድ ላይ የመሸበት አይደለም። ሆዲ ቻለው እባላለሁ። እኔቱ መሸብሽ ሆ አንቺስ ምን ጉድ ነሽ?
አዎ ለነገሩ ሆድ ብዙ ጉድ ይሸከማል። ነገር ግን የተሸከመው ሁሉ ቢወጣ ኑሮ እንዲያው ችሎት መቀመጡ ድንቅ እንጂ። ስሚ ሌላ ጨዋታ እኔ የምወደው ልጅ ይወደኛል። እንዴት? ደውሎ ቤተሰቦችሽ ደህና ናቸው ወይ አለኝ። ሳቅኩባትና ይልቁንስ እኔ የምወደው ልጅ እንደሚወደኝ አረጋገጥኩ አልኳት። እንዴት አወቅሽ ስትለኝ ከትናንት ወዲያ በራሱ ስልክ ላይ ደውሎ እንዴት ነሽ የኔ እህት፣ መንፈሳዊ ሕይወትሽ እንዴት ነው? እየበረታሽ ነው አለኝ። ስለዚህ ይወደኛል። እንዲህ ስንባባል የሁለታችንም እድሜ በዋዛ ነጎደ። እንግዲህ ቀሉ እንዲህ ነው። እያንዳንዳችን ቤተ ክርስቲያን ስለተመላለስን ብቻ ትክክል ነን ብለን ሰዎችን እንተች ይሆናል። በአይነ ስጋ ጎልቶ የታየንን ነገር ይዘን ከምንነጉድ እንደው ወደ ራሳችን ዞር ብለን ራሳችን ምን ያህል በኃጢአት የተመላን እንደሆን ማሰብ ብንጀምር የሌላኛው ሰው በደል ባልታወቀን ነበር። ለመገሰጽ ስንሞክርም ጥበብን ተጠቅመን ከማስተማር ይልቅ ልብን በሚነካ ወይም ጭራሽ አንቺ አቤት እግዚኦ አታፍሪ ለምን ምናምን የሚሉ ኃይለ ቃላትን በመጠቀም ያጠፋናቸው ሰዎች ቤት ይቁጠራቸው። እንኳን እኛ በቤቱ ያለን መስሎን የጠፋነው ይቅርና ጻርቃንም ለአጣን ምሕረትን ከመለመን ውጭ አንድም ቀን ለእኛ ጥፋትን ተመኝተውብን አያውቁም። ይልቁንም ወደ ገደለው ስንመለስ የሚወደኝን ሳላውቅ በሚል አታላይ ቃል ሳንወደው ያለ ዋጋ የሞተልንን አምላክ ሳንበላውና ሳንጠጣው እንኖራለን። ግን እስከ መቼ የሚለው ነገር በአእምሯችን መመላለሱን አቁሟል። ቅዱስ መጽሐፍም ካንተ ላይ ያለውን ምሰሶ ሳታስወግድ የወንድምን ጉድፍ ስለምን ትመለከታለህ እንዳለው እኔና ሆዴም ሕሊናችንን ወቅሶን አጭር ልብሳችንን ጥለን ኮስሞቲክስንም ረስተን የሚወደኝን ሳላውቅ የሚል አልባሌ ንግግራችንን ትተን ረጅም ቀሚሳችንን ለብሰን ክርስቶስ ስለሰጠን የተፈጥሮ ውበታችን አመስግነን ያለ ዋጋ የገዛንን የሞተልንን አምላክ በቅርቡ በፍቅር ልንቀበለው ንስሐም ልንገባ ተስማምተን ተለያየን። ወስብሐት ለእግዚአብሔር።